ሰላም እንዴት አላችሁ? ይሄንን ድምጽ የምትሰሙ ሁሉ በዓለም ዳርቻ ያላችሁ የእግዚአብሔር ጸጋና ሰላም ይብዛላችሁ። ዛሬ ደግሞ ከኔ ጋር በአንድ በእግዚአብሔር ቃል ክፍል አብረን የምንጸልይበት ጊዜ ይሆናል። የእግዚአብሔር ስም የተባረከ ይሁን። ይሄም ቃል ደግሞ የሚገኘው በሐዋርያት ሥራ ምዕራፍ 9 ላይ ያለውን ቃል አነብላችኋለሁ። ከቁጥር 11 ጀምሮ አነብላችኋለሁ። እንደዚህ ይላል። ጌታም ይላል ተነስተህ ቅን ወደሚባለው መንደር ሂድ፣ በይሁዳ ቤት ሳኦል የሚሉትን አንድ የተርሴስ ሰው ፈልግ፣ እነሆ እርሱ ይጸልያልና ሐናና የሚሉትም ሰው ገብቶ ደግሞ እጁን ሲጭንበት አይቷል አለው ይላል። ዝቅ ብሎ እንደዚህ ብሎ ነገር ቁጥር 17 ላይ ሐናናም ሄዶ ወደ ቤቱ ገባ፣ እጁንም ጭኖበት ወንድሜ ሳኦል ሆይ ጌታ እርሱ በመጣበት መንገድ የታየ ኢየሱስ ነው፣ ደግሞም ታይ ዘንድና መንፈስ ቅዱስ ይሞላብህ ዘንድ ላከኝ አለ። ወዲያውም እንደ ቅርፊት ያለ ከዓይኑ ወደቀ። ያን ጊዜም ደግሞ አየም፣ ተነስቶም ተቀመጠ ይላል። ኢየሱስ ጌታ ነው። አሜን። በዚህ ቃል ነው ስለናንተ መጸለይ የፈለኩት። ሁላችሁም ባላችሁበት ስፍራ መንፈሳችሁን ከዚህ ቃል ጋር አዋህዱ። ሳኦል አይነ እውር ከሆነ በኋላ ኢየሱስን በደማስቆ ካየ በኋላ አይነ እውር ከሆነ በኋላ 3 ቀን ሙሉ አይነ እውር እንደሆነ ተቀመጠ። የዛ ጊዜ ግን የጌታ መንፈስ መጥቶ ለሐናና ሂድና ጸልይለታል። ለምን? እሱ ደግሞ አንተ ወይ ደግሞ ሐናና የሚሉት ሰው ሲጸልይ አይቷልና የሚፈወሰው ደግሞ አንተ ስትጸልይለት ነው አለው ጌታም። የዛን ጊዜ እንዳንበባችሁት ቃል ሄዶ ጸለየ፣ ከዓይኑ እንደ ቅርፊት ያለ ወደቀ፣ አየም፣ ተቀመጠም ይላል። ዛሬ በዚህ ቃል ስለ አንቺ በዚህ ቃል ስለ አንተ ምጸልየው እግዚአብሔር አምላክ እንደሚሰማኝ አምናለሁ። ሐናንያ ለሳኦል ጸልዮ ሳኦል አይኑ ከበራ። አሁን ይሄንን ቃል ደግሞ እንድናገር ያላከኝ ጌታ ስላንቺ ጸልያለሁ፣ ስላንተ ጸልያለሁ። የትኛውም ድካም የትኛውም ስንፍና ዛሬ ከናንተ ላይ ቅርፊት የሆነባችሁ በትዳራችሁ ላይ በስራችሁ ላይ በመንፈስ ሕይወታችሁ ላይ እንደ ቅርፊት ሆነ የተቀመጠ ሁሉ ዛሬ በኢየሱስ ስም ይነሳ። ኦ ሃሌሉያ! ዛሬ በኢየሱስ ስም ይነሳ። ቅርፊት ይነሳል። ጸልዩ ባላችሁበት ስፍራ፣ ጸልይ ባለሽበት ስፍራ እግዚአብሔር አምላክ ሆይ ለእህቴ ጸልያለሁ፣ ይህንን ቃል ከሰጠኝ ለወንድሜ ጸልያለሁ። በኢየሱስም ባሉበት የትኛውም ስፍራ እንደ ቅርፊት ያለ አላንቀሳቀስ አላቸው። በስራቸው ያለ እንዳይጸልዩ ያደረገ፣ እንዳይተጉ ያደረገ፣ ቃልህን እንዳያነቡ ያደረገ እንደ ቅርፊት ያለ ዛሬ ከእሷ ላይ ይነሳ። ዛሬ ከእርሱ ላይ ይነሳ። ዛሬ ከወንድሜ ላይ ይነሳ። ዛሬ ከእህቴ ላይ በኢየሱስም ይነሳ። መንፈስ ቅዱስ ይነሳ። ዛሬ ከናንተ ላይ ይነሳ። እጸልያለሁ፣ ይነሳ። የድካም ሕይወት ይነሳ። የድካም ሕይወት ይነሳ። የድካም ሕይወት ይነሳ። በኢየሱስም ይነሳ። እንደ ቅርፊት ያለ የሚያደክም እንዳትራመዱ የሚይዝ እንዳትተጉ የሚይዝ መንፈስ ቅዱስ መንፈስ ቅዱስ መንፈስ ቅዱስ ኦ ሃሌሉያ! ጸልዩ ባላችሁበት ስፍራ አሜን እያላችሁ ተቀበሉ ይህንን ቃል። እግዚአብሔር ነገራችሁን ይሰራል። በፊት እኮ ህልምን አልም ነበር። አዎ በፊት እኮ ራእይ አይ ነበር። አዎ በፊት እኮ እተጋ ነበር፣ እጸልይ ነበር፣ እተጋ ነበር፣ እንዲያግ ነበር። አሁን ግን ያ ነገር ቀስቅሶብኛል የምትሉ ዛሬ ከእናንተ ላይ እንዲነሳ ጸልዩ። ያ ድካም ይነሳ። ያ ድካም ይነሳ። ያ ድካም ይነሳ። የቀድሞ መንፈሳችሁ፣ የቀድሞ የጸሎት መንፈሳችሁ፣ የቀድሞ የትጋት መንፈሳችሁ ይመለስ። በኢየሱስም ይመለስ። መንፈስ ቅዱስ ኦ መንፈስ ቅዱስ የሚታይና የማይታይ ስውርና ግልጥ በውጭና በውስጥ ያለ የትኛም ደዌ በኢየሱስ ይነቀ። ዛሬ ስላንቺ ጸልያለሁ። ዛሬ ስላንተ ጸልያለሁ። እግዚአብሔር ደግሞ እንደሚሰራ ደግሞ አምናለሁ። ዛሬ ከእናንተ ላይ ይነሳ። በቤተሰባችሁ ላይ ደዌ፣ በቤተሰባችሁ ላይ ድካም ይነሳ። በኢየሱስም የደዌ ኃይል ይነሳ። የበሽታ ኃይል ይነሳ። የሞት ኃይል ይነሳ። አጋንንታዊ ኃይል የፈረሰ ይሁን። መንፈስ ቅዱስ መንፈስ ቅዱስ የፈረሰውን የአጋንንት ተልእኮ የፈረሰውን የድካም ኃይል የፈረሰ ይሁን። በኢየሱስም የፈረሰ ይሁን። እግዚአብሔር ጸልኩ። ነገራቸውን ስራ፣ ቤታቸውን ስራ፣ ትዳራቸውን ስራ፣ ጤናቸውን ስራ፣ አገልግሎታቸውን ስራ። እግዚአብሔር አንተ
በመንፈስ ቅዱስ ነገራቸውን ስለምትሰራ አዲስ ስለምታደርግ ስለምታስደንቃቸው አመሰግናለሁ። ባላችሁበት ስፍራ አሜን ብላችሁ ተቀበሉ። እግዚአብሔር አንቺን ነገር እግዚአብሔር አንተን ነገር በዚህ ቃል ይሰራል፣ በዚህ ቃል ይሰራል፣ በዚህ ቃል ይሰራል። ሊፈውሳችሁ መጥቷል። ቅርፊት ይነሳ። አሜን። ቅርፊት ይነሳ። አሜን። ድካም ይነሳ። አሜን። ቅርፊት ይነሳ። እንዳታው የከለከለ፣ እንዳትራመዱ የከለከለ፣ እንዳታገለግሉ የከለከለ፣ እንዳትሰሩ፣ እንዳትሮጡ፣ እንዳትገቡ፣ እንዳትጸልዩ፣ የእግዚአብሔር ቃል እንዳታነቡ፣ እንዳትጾሙ በተለያየ መንገድ እንደ ቅርፊት የተቀመጠ በአንቺና በአንተ ያለ መንገራችሁን የዘጋ በኢየሱስ ስም ይነሳ። ከመንገራችሁ ይነሳ። ከመንገራችሁ ይነሳ በኢየሱስ ስም። መንፈስ ቅዱስ ስለሰማኝ አመሰግናለሁ። ነገራቸው፣ ቀናቸው፣ ውሏቸው፣ አዳራቸው ሁሉ በአንተ በኢየሱስ ክርስቶስ ደም የተሸፈነውን ስለሰማን አመሰግናለሁ። ነገራቸውን አዲስ ስለምታደርግ በዚህ ቃል ጉልበት ነገራቸው ስለሚሳካ፣ በዚህ ቃል ጉልበት ነገራቸው ስለሚስተካከል፣ ውበትን ስለሚያገኝ፣ ቅርጽን ስለሚይዝ አመሰግናለሁ። በክርስቶስ ኢየሱስም ጸለይኩኝ። አሜን፣ አሜን፣ አሜን። ተባረኩ። በጸሎት በርቱ።